አባባ እንዴት አደሩ? ደህና አደሩ? እንዴት ነው? እግዚአብሔር ይመስገን። ይቁም እስኪ አውሩኝ ነው አባት። ደህና ነዎት? ደህና ነኝ፣ ደህና ነኝ። ኑሮ እንዴት ነው? ኧረ ኑሮ ዝም ብሎ ማዳበሪያ ማውጣት ያቃት። ምን ነው? አቃተ ብር ጠፋ እናቴ። እና ላወጡ ማዳበሪያ ላወጡ? አላወጡትም ገና። እዚህ ያራጣ ዝም ብዬ ዋኛለሁ። ያራጣ ይባላል። እና ያራጣ ሊበደሩ እየሄዱ ነው? እንደዚያ ነው። ስንት ልጆች አሉት አባባ? ስንት ልጆች አሉት? ስንት ልጆች? አራት ልጅ። አራት ልጅ ይዘው ነው ያራጣ የሚበደሩት አባቴ? አዳም ላንደ እዚያ የኔ ማሳ ተከፋፈሉ ቁጭ አሉ። እዚሁ ሌላ ውጭ አሉ። የራሳቸውን ቤት ወጥተዋል ሁሉ? አዎ ራሳቸው ቤት ናቸው አባቴ። አራጣ ተበድረው አሁን እህሉ ራሱ ይወጣልዎታል? አራጣ አይወጣም እህሉም አይወጣም። እህሉም አይወጣም። እና እንደዚያ ነው እናቴ። እና አሁን በዛ ነው። ቆይኝ እስኪ አባባ። አቤት። ወልደ ኢየሱስ የሚባል ወንድም ትዳሬ የተባረከ እንዲሆን ልጅ እንድንወልድ ይመርቁና አባቴ እኔና ባለቤቴን እስኪ ከሚበደሩ እኔ ማዳበሪያ ማውጫ ልቻለዎት። እናት አለ ዘር መንገ ከፍ ያርግልኝ። አሜን። ያቆይ 10 ሺህ ዘር መድኃኒዓለም እንደው በእውነቱ የሰማውንም የብሩንም ይስጠልኝ። አሜን። አሪያም ላይ አሜን። ያቆይልኝ ያርግልኝ። አሜን። ዘር መድኃኒዓለም እንደው በየብሩን ትቀርቡት ይቅናሽና። አሜን። ዋንተና ደስ አለዎት? አረ በጣም እንጂና ማርያምን እንደው መንገሩ ላይ ዘር መድኃኒዓለም እንደው ሲወርድ መድኃኒዓለም እናቴ መቤት ወረደች። ወይ ነባት እናቴ እኔ ማግኘት የምፈልጉ ዜሮ ተርዳሽ እናቴ ባያሽበት ተርዳሽ 88 አሜን አባቴ። እኔ ሳታገኙ ምንም አይነት ብር አትላኩ።